የዛሬው ሰንበት አራተኛው ሰንበት መጻጉዕ ነው የሚባለው። መጻጉዕ ማለት በግዕዝ ቋንቋ ድዊ፣ በሽተኛ፣ ታማሚ ማለት ነው እና ጎልቶ የሚተረከው 38 ዓመት ተኝቶ የነበረው ሰው ታሪክ ነው። ግን የዚህ ሰው ታሪክ መታሰቢያ አይደለም። መጻጉዕ ማለት በሽተኛ ነው። ቅዱስ ያሬድ ነው ለአብይ ጾም እሁዶች ስም ያወጣላቸው። ይሄኛውን እሁድ መጻጉዕ ያለበት ምክንያት ጌታችን ኢየሱስ ክርስቶስ ለፈወሳቸው ድውያን በሙሉ መታሰቢያ ነው። ይሄ ማለት ሁሉንም ድውያን የሚያጠቃልል ነው ማለት ነው። ስለዚህ ክርስቶስም መድኃኒት፣ እኛም በሽተኞች ነን ነው ሀሳቡ። ክርስቶስ መድኃኒት ነው፣ እኛ ደግሞ በሽተኞች ነን፣ ድውያን ነን ማለት ነው። ስለዚህ ስለ መዳን የምንማማርበት ነው ማለት ነው። የጌታችን ኢየሱስ ክርስቶስ መድኃኒትነት፣ የሰው ልጅ በሽተኛነት የሚነገርበት ነው። እንግዲህ እንደምታውቁት የሰው ልጅ ሲፈጠር በሽታ የሚባል ነገር አልነበረበትም በስጋው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአይሁድ የፋሲካ በዓል ሄደ ይላል የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ። እዚያም መጠመቂያ ቦታ ነበረ። መጠመቂያ ቦታዎቹ 5 መመላለሻዎች ነበሯቸው። መመላለሻዎች ማለት ወደ መጠመቂያው የሚወስዱ መንገዶች ማለት ነው። 5 መንገዶች፣ 5 መንታ መንገዶች አሉ ወደ መጠመቂያው የሚወስዱ። በዚያ ዙሪያ ደግሞ 5 ድውያን፣ 5 አይነት ማለት ነው ይተኙ ነበር። 5 ሰዎች ሳይሆን 5 አይነት በሽተኞች ናቸው። እነዚህ አይናቸው የማያዩ ነበሩ፣ ሽባዎች ነበሩ፣ እግራቸው የሰለሉ ነበሩ፣ እግራቸው የደረቀ ነበሩ እና እግራቸው የተድበለበለ ነበሩ። እነዚህ በዚያ ዙሪያ ተኝተው ይኖር ነበር። ይሄ ቦታ ምን ይባላል? ቤተ ሳይዳ ይባላል። በዕብራይስጥ ቋንቋ ቤተ ሳይዳ፣ ቤተ ዛታ ሁለት ቃልም ያስነግርለታል። ቤተ ሳይዳ ወይም ቤተ ዛታ ማለት የምህረት ቦታ ማለት ነው። የምህረት ቤት ማለት ነው። ይሄ ቦታ በብሉይ ኪዳን ጊዜ መላኩ ከሰማይ እየወረደ ውሃ ነበር፣ በዙሪያው ኩሬ ነው። ያንን ኩሬ ከቄድሮን ወንዝ ወይም ቄድሮስ ወንዝ ቄድሮስ ይለዋል። ከሱ ተጠልፎ የመጣ ውሃ ነው። በቤተ መቅደሱ ዙሪያ የነበረ ያ ውሃ መልአከ እግዚአብሔር ከሰማይ ይወርድና ውሃውን በመታው ጊዜ ውሃው ይታወካል። ውሃው ሲታወክ ቀድሞ የገባ ሰው ከዚያ ቦታ ይፈወሳል። መልአኩ ደግሞ እየመጣ የሚመታው ቅዳሜ ብቻ ነው። ስለዚህ ዛሬ ቅዳሜ ያለፈችው ሰው መልሶ እስከ ሳምንት ቅዳሜ ታሞ ይቆያል ማለት ነው። በዚያ ቦታ እንደዚህ ወረፋ አልደርሰው ብሎ እንግዲህ ፈጥኖ ሩጦ የገባ ሰው ነው። ወይ ራሱ ከጉልበት ያለ ሰው መሆን አለበት፣ ወይ ተሸክመው የሚወስዱ አስታማሚ ሰዎች ያሉት ብቻ ነው የሚድነው ማለት ነው። ይሄ ሰው ግን መንቀሳቀስ ስለማይችል 38 ዓመት በዚያ ወድቆ ተኝቶ ይኖር ነበር። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሰው ነው የሄደው። በዓል ለማክበር ይሄንን ሰው ለማዳን ወደ ኢየሩሳሌም ሄደ። አሁን ይሄንን ካልኳችሁ እሱ ምን አለው? ሄዶ አንተ ሰው መዳን ትፈልጋለህ አለው። ሰው የለኝም እንጂ አዎ መዳን እፈልጋለሁ። እኔ በመጣሁ ጊዜ ሰዎች ተቀድመውኝ ይወርዳሉ እና 38 ዓመቴ ነው እዚህ የተኛው አለው። ጌታችን ኢየሱስ ክርስቶስ በል ተነስና አልጋህን ተሸክመህ ሂድ አለው። ዮሐንስ ወንጌል ምዕራፍ 5 ቁጥር 8 ለዕለቱ ርዕስ ያደረግነው እሱን ነው ማለት ነው። አልጋን ተሸክሞ መሄድ። ሰው የለኝም እንጂ እፈልግ ነበር ሲለው በል እንግዲያውስ ተነስ አልጋህን ተሸክምና ሂድ አለው። ይሄ ሰውም አልጋውን ተሸክሞ ቆመ። አልጋውን ተሸክሞ ሲሄድ አይሁድ አገኙትና ቀኑ ሰንበት ስለነበረ እንዴት በሰንበት አልጋህን ትሸከማለህ አሉት። ያዳነኝ ሰው ተሸከም ብሎኛል አላቸው። ማን ነው ያዳነህ አሉት። እኔ አላውቀውም አለ። ጌታ ደግሞ ዘወር ብሎ ፈቀቅ ብሎ ሌላ ቦታ ነው የነበረው። አላውቀውም አለ። በሌላ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ምኩራብ ውስጥ አገኘውና እነሆ አሁን አንተ ድነሃል፣ ከዚህ የባሰ ነገር እንዳያገኝ ደግመህ እንዳትበድል ብሎ አስጠነቀቀው። አይሁድም ጌታ እንደፈወሰው ስላወቁ አካሰሱት። ያካሰሱት ምክንያት ሰንበትን ሻረ ብቻ ብለው አይደለም፣
እግዚአብሔር አባቴ ነው ስላለም ነው። ጌታ ምን አላቸው? ለምንድን ነው ሰንበት ሽረ የምትፈውስ ሲሉት አባቴ እስከዛሬ ይሰራል እኔም እስከዛሬ ይሰራለሁ አላቸው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይሄ እንግዲህ ጥሬ ታሪኩ ነው። እዚህ ውስጥ መንፈሳዊ ምስጢራት አሉ። እግዚአብሔር መንፈስ ቅዱስ በዚህ ጥቅስ ውስጥ ያስቀመጣቸው ለነፍሳችን የሚሆኑ ስንቆች አሉ። እነዚያን ማወቅ ነው እና በእነዚያ መኖር ነው ክርስትና። አሁን ይሄን ሰው እንደዚህ አድርጎ ፈወሰው አልኳቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በሚያስተምርበት ጊዜ የታመሙ ሰዎችን ሲፈውስ ስራዬ ብሎ ጠርቶ የፈወሳቸው በሽተኞች አሉ። የፈውስ ቀን ብሎ ማለት ነው። ማክሰኞ ልፈውስ ስለሆነ የታመምክ ተሰብሰብ ብሎ ያውቃል? አያውቅም። አጠቃላይ የፈወሳቸው ሰዎች ሁሉ ምን ሲሉ የፈወሳቸው ነበር? አልፎ ሲሄድ የፈወሳቸው ናቸው። እግረ መንገድ ነው። ጤና እግረ መንገድ ነው እንጂ ዓላማ አይደለም። ዓላማችን መንግስተ ሰማያት ነው። ይሄ መጻጉዕ የሚባለው ሰው በምን የታመመ ነበር? በኃጢአት የታመመ ሰው ነበር። ስለዚህ ከታች ምንድነው ያለው? ደግመህ አትበድል ከዚህ የባሰ እንዳያገኝ አለው። ደግመህ አትበድል የሚለው ቃል ምንን ያስረዳል? ከአሁን በፊት በምንድን ነበር የታመምክ ማለት ነው? በኃጢአትህ ነበር የታመምክ ማለት ነው። ስለዚህ ከኃጢአት እንዲነጻ በሽታ ይሰጠዋል። ሃይማኖት እንዲጸናለትም ሰው ህመም ይሰጠዋል። ቤተ ክርስቲያን ቤተ ሳይዳ ናት። የፈውስ ቤት፣ የምህረት ቤት። ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም ይላል። ካህናት አስተማሚዎቻችን ናቸው። ክርስቶስ መድኃኒታችን ነው። ቤተ ክርስቲያን ደግሞ ምናችን ናት? የመታመሚያ የፈውስ ቤታችን ናት። እሷ ውስጥ ሄደን ወድቀን እሷ ውስጥ እንዳመላችን አስታሞ ክርስቶስ እኛን በደሙ የሚፈውስባት የምህረት ቤታችን ናት። ያችናት ቤተ ክርስቲያን ማለት ነው። እንዳመላችን እንዳቅማችን ለሰው እንዳቅሙ ወርዶ እኮ ነው የሚያድነው ክርስቶስ እንዳቅሙ ወርዶ እና ቤተ ክርስቲያን የምህረት ቤት ናት። የእግዚአብሔር ቃል አንድ መድኃኒት ነው አይደለም? ነው የእግዚአብሔር ቃል አንድ መድኃኒት ነው። ይሄን መጻጉዕ የሚባለውን ሰውዬ ጌታ በምንድን ነው የፈወሰው? ተነስ ያለው አይደለም? በቃሉ ነው የፈወሰው። እንዲያውም ሊቁ ቅዱስ ዮሐንስ አፈወርቅ ምንድን ነው የሚናገረው? የእግዚአብሔር ቃል ለሁሉም በሽታ የምናዘው አንድ መድኃኒት ነው ይላል። የእግዚአብሔር ቃል ግን መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል ይላል። ዮሐንስ ወንጌል ምዕራፍ 6 ላይ ወዝኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይሃዩ፣ አሁንን የምነግራችሁ ቃል መንፈስ ነው ያድናል ያለ። የእግዚአብሔር ቃል መድኃኒት ነው። አጥንትን ከደረት ጅማትን ከሰውነት የሚለይ ማለት ከኃጢአት ፈልቅቆ የሚያወጣ መድኃኒት ነው። አልዓዛርን ከመቃብር የጠራው በምንዱ ነው? በቃሉ ነው። ሊቀበር ተገንዞ የሚሄደውን ጎረምሳ ያስነሳው በምኑ ነው? በቃሉ ነው። በቃሉ ነው። የሞተችውን ብላቴና ያስነሳ በምንድን ነው? በቃሉ ነው ያስነሳው። ነፋሳትን ባህርን ሁሉ የገሰጻቸው በምንድን ነው? በቃሉ ነው። የእግዚአብሔር ቃል ሁሉንም ነገር የሚፈውስ ነው። ጌታችን ኢየሱስ ክርስቶስ ብዙ በሽታ አድኗል። ግን የሚገርመው የተፈወሱት ሁሉ የበሽታቸው አይነት ተጽፏል። ለምንድን ነው ይመስላችሁ? ለምንድን ነው? ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው። ሁሉም አይነት ኃጢአት በቤተ ክርስቲያን ይሰራያል ነው። ያን ለማመልከት ነው። ሁሉም አይነት ኃጢአት ምንም ነገር ብትሰራ። ስለዚህ በቀኝ የተሰቀለውን ወንበዴ ዛሬ በገነት ትኖራለህ ብሎ ፈወሰው በምሕረቱ በደሙ። ስታመነዝር ተገኝታ በድንጋይ ልትወገር የመጣቸውን ሴት በሰላም ሂጂ ልጄ ብሎ ሰደዳት። ጎባጣውን ፈወሰው፣ ዲዳውን ፈወሰው፣ ወንበዴውን ፈወሰው። ክርስቶስ የሞተውን ፈወሰው። ክርስቶስ ቢክድ እንኳን ከተመለሰ ምሕረት የማይሰጠው ሰው የለም እና ሁሉም ምሕረት በቤተ ክርስቲያን ይገኛል። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ራሷ ኢየሱስ ክርስቶስ ስለሆነ፣ መድኃኒቷ ክርስቶስ ስለሆነ ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ለብዙዎች የኃጢአት ስርየት የሚፈሰው የሐዲስ ኪዳን ደሜ ይህ ነው ይላል። ለብዙዎች ያለው ለምንድን ነው? ምንም የኃጢአት ማህበር ቢኖር ከእግዚአብሔር ይቅርታ በታች ነው። ንስሐ እስከገባን ድረስ ማለት ነው እና ቤተክርስቲያን የምህረት ቤት ቤተክርስቲያን የምህረት ቤት ከሆነ ምህረት እንደምታገኙ እያሰባችሁ ኑ። ጌታ ወደ ቤተ ሳይዳ ባደረገው ጉዞ አንድ በቤተ ክርስቲያን ለሚገኙ ሁሉ ምህረት እንደሚሰጣቸው ሲያስረዳ ነው። ሁለተኛ ለአንድ ሰው እንኳ ቢሆን ክብር እንደሚሰጥ ሲያስረዳ ነው።
ያቺ ቦታ 5 መመላለሻዎች ነበሯት። ውሃው ጥምቀት ነው ብለው ተርጉሞታል እነ ቅዱስ ዮሐንስ አፈወርቅ። ውሃው ጥምቀት ነው። 5ቱ መመላለሻዎች 5ቱ አዕማደ ምስጢራት ናቸው ብለው ተርጉመዋል። 5ቱ አዕማደ ምስጢራት ምስጢረ ሥላሴ፣ በሥላሴ ማመን፣ በጌታ ሰው መሆን ማመን፣ በጥምቀት ማመን፣ በቁርባን ማመንና በትንሣኤ ዘጉባኤ ማመን 5ቱ መመላለሻዎች። በዚያ የሄደ ምሕረት ማግኘቱ ደግሞ ምንድን ነው? በእነዚህ 5 ምሰሶዎች ያመነ የክርስቶስን ምሕረት ያገኛል ነው። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት የለም። ከዛ የክርስቶስን ሕግ ማንበብ፣ መጠበቅ፣ መጸለይ፣ በሱ መንገድ መሄድ ማለት ነው 5ቱ መመላለሻዎች ማለት። ልጅነትን መጠበቅ፣ መጠመቅ፣ የመጀመሪያው መጠመቅ ነው ምስጢረ ጥምቀት፣ 3ኛዋ መመላለሻ። ከዛ ልጅነትን መጠበቅ ነው እንዳይነጥቅህ፣ የእግዚአብሔር ልጅ ከመሆን የሚያጎድልህን ነገር መጠበቅ ነው። ከዛ ቅዱስ ሥጋውን ክቡር ደሙን አዘውትሮ መቀበል። ትንሣኤ ሙታንን ክርስቶስ ሲመጣ በሥጋዬ እንዳይቀስፈኝ በነፍሴ እንዳይፈርድብኝ። አይ ይሄ ብቻም አይደለም፣ ለፍቅሩ እየሳሳ ለሱ ሙሽራ ሆነ እየተዘጋጀ ተመላለስ ነው። የመንግሥተ ሰማያትን ጣዕም የገሃነምን ፍርድ እያሰብክ ከኖር 5ቱን በሽታዎች ማሸነፍ ትችላለህ ነው። 5ቱ መመላለሻዎች እነዚህ ናቸው። ጌታችን ሄደና ይህን ሰው እንዲህ አለው፣ መዳን ትፈልጋለህ አለው። የዚህን ሰው ነገር ስሙ። አይ የሚያወርደኝ የለም እንጂ አዎ አለው። ቅዱስ ዮሐንስ አፈወርቅ በጣም ነው የሚያደንቀው። እናንተ ብትሆን ምን ታደርጋላችሁ? አሁን 38 ዓመት አልጋ ላይ ኖራችሁ ሲያበቃ ደህና ሰነበትክ እግዚአብሔር ይመስገን መዳን እንዲያው ትፈልጋለህ ቢላችሁ ቀልደኛ እያፌስክብኝ ነው አትሉ? 30 ዓመት ተኝቼ ታዲያ ምንድን ነው የምፈልገው ታዲያ ምን አይነቱ ነው አትሉም ትላላችሁ እንል ነበር ነው። ምን አይነት ትሁትና ትዕግስተኛ ሰው ነው ይላል። ትዕግስቱ አዎ ነው ያለ እንጂ እንዴት ትቀልድብኛለህ አላለም። ትዕግስት፣ በመከራ ሰዓት ትዕግስት። ይሄ ሰው 38 ዓመት ታሞ እንኳን አልተበሳጨም። እኛ እኮ እንደው 3 ቀን ራስ ፍልጠት ዞን ቤት ያለ ሰው ሲንጫጫ ራሱ ባካችሁ አትንጫጩብኝ እናንተን ወደማላይበት የት ልሄድ ነው የሚሉ ብዙ ሰው። ይሄ ሰው ግን 38 ታሞ እንኳን አልተነጫነጨም። ትዕግስት። ሁለተኛው የዚህ ሰው የሚያስደንቀው ተስፋው ነው ይላል ሊቁ ቅዱስ ዮሐንስ አፈወርቅ ሲተረጉም። 38 ዓመት ሙሉ እንዴት እድናለሁ እያለ ጠበቀ ይላል። እኛ እኮ ይላል ቅዱስ ዮሐንስ አፈወርቅ ከእግዚአብሔር አንድ ነገር ፈልገን 3 ቀን ከሞከርነው በኋላ አቋርጠን የምንተወው ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁበት? ትንሽ ምን ልንል እንችላለን? ደብረ ሊባኖስም 40 ቀን እጄ ነበር፣ ዋልድባም እጄ እንዲሁ 20 ቀን እጄ ነበር፣ በአባቶችም ሱባኤ እጄ ነበር፣ ግን ምንም አልተለወጥኩም። በቃ አሁን እንደዚህ ይላል። ወዳጄ ህይወትን ሙሉ ለህይወት ይጣርለታል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። ለህይወት 38 ዓመት ይለፋለታል። ተስፋ ደግሞ አለመቁረጥ ነው። ሰው ከ38 ዓመትም በኋላ ይሄ ፈውስ የሚባለው ስለ መንፈሳዊ ፈውስ ነው እየነገረን ያለ እንጂ የሰውየውን ጤንነት አይደለም እያወገን ያለ። የእሱ በሽታ ለመንፈሳዊ ጤንነታችን ምሳሌ ሆኖ የቀረበ ነው። አልተለወጥ 7 ዓመት ጣርኩኝ አንድ ኃጢአት ግን ሊለቀኝ አልቻለም አትበል ነው። 38 ዓመትም 40 ዓመትም 50 ዓመትም ሊያደክምህ ይችላል ራስህን ለማሸነፍ ነው። ስለዚህ መለወጥ ግን አይቀርም። አልለወጥም እኔ እንደው አልለወጥም አትበሉ። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ሳይዳ ብቻ እንውጣ እንጂ ማለት ከቤተ ክርስቲያን ማለት ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀርም። ያስነሳለ እቤቷ እዚያች ቤተ ሳይዳ ግን አለመውጣት፣ አኩርፋችሁ ጸሎታችሁን አለማቋረጥ ነው። በጎ ስራን አለማቋረጥ። ይሄንን ነው መዳን ትፈልጋለህ ያለው ጌታ ትህትናው ነው ይላሉ። ክርስቶስ እንኳን አስገድዶ ሊገዛ ይቅርና ለመፈወስ እንኳን ምን አድርጎ ነው? አስፈቅዶ ነው። ትሁት አምላክ ነው። እንድትድን ራሱ አስፈቅዶ ነው የሚያድንህ። እንኳን አስገድዶ አምላክ ልሆንህ ሊል ማለት የምህረት አባት ስለሆነ የሰውን ነፃነት አይጋፋም። በዓለም ያሉትን እንደዚህ ሌላ እምነት ያላቸውን ሰዎች እንደው አንድ ቀን አስጨንቆ በመብረቅ ብሎ ክርስቲያን ቢያደርጋቸው የሚል ሰው የለም። የሰውን ነፃ ፈቃድ የሚያከብር ትሁት አምላክ ነው። እሱ አስፈቅዶ ነው ያደነው፣ ፈቀደ። ከዚያ በኋላ ምን አደረገው?
ትዕግስት። ሁለተኛ የነገርኳቸው የመጻጉዕ ምንድን ነበር? ተስፋ። ሶስተኛ ምን አለው? አልጋህን ተሸክመህ ሂድ። ይሄ ሰውዬ አልጋውን ተሸክሞ ብድግ። ምን ማለት እናንተ ብትሆኑ ምን ትላላችሁ? ወይም እኔ ብሆን ይሄ ሰውዬ ምን ማለት ይችል ነበር? ሰውዬ ሞኝ ነህ እንዴ? እኔ እኮ ስንት ዓመት የተኛው ሰው ነኝ? 38 ዓመት ተኝቼ እንዴት ነው ጭራሽ ተነስ። ደግሞ እኔ ጸበል መጠመቅ አቅቶኛል እለዋለሁ። ተነስ። ጭራሽ ደግሞ ምን ተሸከም እንዴ? አታስብም እንዴ? 38 ዓመት የተኛ ሰው እንዴት ነው የሚነሳው? እንዴት ነው አልጋ የሚሸከመው ማለት ይችላል። ይሄው ሳይንስ እምነት ውስጥ እየገባች የምትበጠብጠው እንዲህ እያለች ነው ማለት ነው። እምነት ይሄው የሳይንስ የእውቀት ምንጩ ምልከታ ኦብዘርቬሽን ነው። አይቶ ነው የሚወስነው። ክርስትና ግን ከምልከታ ውጭ ነው። በዚህ ብንወስን ኑሮ 38 ዓመት የተኛ ሰው ቁሞ ይሄዳል? አይሄድም። ጭራሽ አልጋ ይሸከማል? አይሸከምም። የማይሆን ነገር ነው። አዎ እምነት ማለት በእኛ ስምምነት፣ በእኛ እውቀት፣ በእኛ ድምዳሜ አይሆኑም የተባሉ ነገሮችን እንደሚሆኑ የሚያስረግጥ ዋስትና ነው እምነት ማለት። ክርስቶስ እውሩን ሰው የፈወሰው በምንድን ነው? ይሄ ነገር አይጣለም። አይኔን እየቆረቆረኝ ስትል ቆይ አፈር ልክተትበት ብልህ ምንድን ነው የምትለው? ኧረ ስነ ስርዓት ያዝ፣ ሰውዬ ሊጨርሰኝ ነው እንዲህ ይባላል ማለት ነው። ይኸው ሃይማኖት እኛ በለመድነው እውቀት የሚሰራ አይደለም ነው፣ ከዚህ ውጭ ነው። ጥንቱንስ እንግዲህ ለምን ሃይማኖት ከሆነ እንደዚያማ ከሆነ እኛ ስልተን ከጨረስ ነው ወይ ሂሳብ ነው ወይ ፊዚክስ ነው ወይ ቀመር ነው፣ ሃይማኖት አይደለም። ሃይማኖት ማለት ከአይምሮ በላይ የሆነ ነው፣ በፍለጋ የማይገኝ ነው፣ በእምነት የሚቀበሉት ነው። ሃይማኖት እሰ ጥይቅት ለዘይሴፋ ሃይማኖት ተስፋ የምናደርገውን ነገር የሚያስረግጥ ነው ብሏል ቅዱስ ጳውሎስ ዕብራውያን 11 ቁጥር 7 ላይ። የማናየውን ነገር የምናይበት ነው ሃይማኖት። እና ይህን ሰውዬ ተሸክመ ሄድ ሲለው የመጻጉዕን የምታደንቁለት ምኑን ነው? እምነቱን እናደንቅለታለን። እምነቱን፣ ትዕግስቱን አደነቅን፣ ተስፋውን አደነቅን። ከዚያስ እምነቱን። በእምነቱ ደግሞ ምን ታያላችሁ? መታዘዙን። አምኖ ደግሞ ታዛዥ ነው። አልጋህን ተሸክመ ሂድ ስትባሉ እሺ፣ አልጋህን ተሸከም እሺ፣ በቃ መቼም አይ ታምር ነው ልቀበለው። ተሸክሜው የሚሄድ ደግሞ ምን ላደርግ ነው ብለህ ሳትጠይቅም ምን ይጠቅመኛል? አልጋዬን ተሸክሜ 30 ዓመት እንደውም እዚህ ተኝቼበት የኖርኩበት አልጋ ይቅርብኝ እንዴ? ለምንድነው የምሸከመው? እንኳን ዳንኩ ጅጅ አልሰራም እንዴ? ለምን ሳይል ቀረ ነው። ስታምን ሳትመረምር ትታዘዛለህ ማለት ነው። ይሄን አልታዘዝም ይሄን እታዘዛለሁ ሳትል ሳትመርጥ ያዘዙን ሁሉ በእምነት ትሰራለህ። እምነት መታዘዝን ይወልዳል ማለት ነው። ይሄ ሰው በእምነት ታዘዘ። ተሸከም የተባለውንም ተሸከመ፣ ሄደ። አሁን ሂድ አለው ጌታም ሄደ። ኦርቶዶክሳዊ መዳን አንደኛው ምንድን ነው? ማመን። ከዚያስ ደግሞ መሻት። የእግዚአብሔር ፈቃድና የአንተ ፈቃድ አንድ መሆን አለባቸው ነው። አንተ ሳትፈልግ አያድንህም። እግዚአብሔር ጨልጦ ገርኝቶ ዝም ብሎ አያድንህም። ያንተም ፍላጎት ያንተም ጥረት መኖር አለበት። ስለዚህ መዳን ትፈልጋለህ ያለው ለዚህ ነበረ። ያንተ መሻት ጥረት፣ ማመን፣ ከዚያስ መሻት፣ ከዚያስ ቤተሳይዳ ውስጥ ምን ማድረግ? መጠመቅ፣ ጥምቀት፣ ጌታችን መድኃኒታችን ኢየሱስ ክርስቶስን መቀበል። ክርስቶስን በዚያ የምታየው ደግሞ መቁረብ ነው። ክርስቶስ መሀል ላይ ታየዋለህ። ከዚያስ ተስፋ። እምነት ለተስፋ ነው፣ መንግስተ ሰማያትን ለመውረስ ነው። ተስፋ ከሌለን እምነት ምን ያደርግልናል? ተስፋ ማለት አለኝታ ማለት ነው ሲተረጎም ማለት ምን አለኝታ ነው? መንግስተ ሰማያት የሚባል ሀገር አለኝ ብለን መቀመጥ ነው። አለኝታ ማለት ተስፋ ማለት አለኝታ። ይህን ሰው ተስፋ ለምታደርገው ነገር ደግሞ ምን ታደርጋለህ? ትፈተናለህ። ተስፋዬን አለቅም ስትል ለዚህ ምን አለው? ትዕግስት አለው። ከዚያስ ምን አለው? በእምነት መታዘዝ፣ ህጉን መፈጸም ነው። ከዚያ አልጋህን ተሸክመህ ቁም አላለው። ምንድን ነው ያለው? ሂድ። ኦርቶዶክሳዊነት ማለት ምን ማለት? መቀጠል ነው። ድህነት የሚቀጥል ነው። ከክርስቶስ ጋር መኖር ነው። እድገት ነው። ክርስትና እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለሁ ብለህ የምትኖረው አይደለም። ሁልጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው።
ሂድ ያለው ለዚህ ነው። እኔን አራያ አድርገህ ሂድ ነው። አይቆምም፣ መዳን አይቆምም። ሁልጊዜ ድህነትን መጠበቅ ይገባል። መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ያለው ቅዱስ ጳውሎስ ለዚህ ነው። ተጠርተሃል፣ መጠራትህን ደግሞ መጠበቅ አለብህ። ሂድ ያለው ለዚህ ነው። ክርስትናው ጉዞ ነው። ወደ ቤትህ ሂድ ነው ያለው። ቤት ያለት ማን ይመስላችኋል? ወደ መንግስተ ሰማያት ሂድ እያለው ጉዞ ነው። በክርስቶስ የዳነ ሰው ጉዞ አለው። ድነትህን ይዘህ ትሄዳለህ። ወዴት? ወደ ሰማይ። ከማን ጋር? ከማን ጋር? ከክርስቶስ። ስለዚህ ኦርቶዶክሳዊ የመዳን ትምህርት ማለት ከክርስቶስ ጋር መኖር ነው። ከክርስቶስ ጋር መኖር ደግሞ በቃኝ የምንለው አይደለም፣ አብረን ሁልጊዜ የምንከተለው ነው። የድህነት ጉዞ ማለት አልጋን ተሸክሞ ምን ማድረግ ነው? መጓዝ ነው ነው። መጻጉዕ አልጋውን ተሸከመ። እኛ የምንሸከመው አልጋ ምንድን ነው ነው ጉዳዩ። እኛ የምንሸከመው ያ አልጋ መጻጉዕን ምን ሲያደርግ የኖረ አልጋ ይመስላችኋል? ሲሸከም የኖረ ነው። አሁን ደግሞ ያን አልጋ አንተ ምን በለው ነው ያለው? ተሸከመው አለ። ይሄ ምን ማለት ይመስላል? ስጋ ነው። ስትወድቅበት የኖረከውን ስጋ ማለት ነው። ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና የት ይዘው ሂድ ነው? ወደ ገነት ይዘው ሂድ ነው። ራስህን ግዛ ነው። አልጋህን ተሸክመ ማለት ሲጥልህ የነበረውን ስጋ ያዘውና በቃ በለው ነው። እንግዲህ ይበቃሃል እና ይዤ ወደ ገነት ሊሆን እስከ ዛሬ አንተ ስትጥለኝ ኖርሃል። አንተ ላይ ወድቄ ኖሬያለሁ። እንግዲህ ግን አንተ ስጋ የተሸክሜ ወደ ሰማይ ልሂድ ብለህ ራስህን ተሸክመው። ሲጥልህ የነበረውን ስጋ በቃ ብለህ ያዘው። እንግዲህ ነው ለጉመው። እንግዲህ ይበቃል በለው ነው። አልጋህን ተሸክመ ያዝ ሂድ ያለው። ስለዚህ አልጋን መሸከም ምንድን ነው ዘመዶች? ራስን ለምን ሸክም አለው? ራስን መግዛት ቀላል ስላልሆነ ማለት ነው። ራስን መግዛት ቀላል አይደለም። እንዴት ነው? እየሰደበ ዝም ብለህ እንዴት ትሄዳለህ? ተናገረው፣ ልክ ልኩን አሽረው አሽረው ይላል አይደል? አያታችን ሸክም ያላት ለዚህ ነው። እያየህ ዝም ማለት፣ እየሰማህ ዝም ማለት ብዙ ነገር አለው። ግን ወዴት? ወደ መንገድነት ስለሆነ ይዘኸው ሂድ ነው። ክርስቶስን ለመመገብ ስጋህን ተሸከመው፣ አንሳው። እንግዲህ እስከ ዛሬ የጣለህ ይበቃሃል። እስከ ዛሬ የወደቅክበትን ስጋ፣ የሰነፍክበትን ስጋ ተኝት ብለህ ዝም ብለህ በልኝ ነበርከው። እዚህ አልጋ ላይ መተኛ ማለት ጸጋ ላይ ተኝቶ መቀለድ ማለት ነው። ኤልያስ እንደኛ ሰው ነበር፣ እንደሚያመን ይታመማል አለ ያዕቆብ። አሁን እኛ የተኛንበት ስጋ አባቶቻችን ክርስቶስ ጋር የተዋሃዱበት፣ ይሄ ወደ ክፉ የምንሮጥበት እግር አባቶቻችን በአየር ላይ የተመላለሱበት በክርስቶስ ኃይል ከመላእክት ጋር የተራመዱበት ነው። የተኛንበት ስጋ ሞት የሚፈራው ስጋ ነው። በማን? በክርስቶስ ስልጣን። ጋኔን የሚፈራው ስጋ ነው። ጸጋ ላይ ነው የተኛ ነው። እውነቴን ነው። እውነት ልንገራችሁ፣ አልጋህን ተሸክመ ሄድ። ሁላችን ብዙ ጸጋ ላይ ታሪክ ላይ ተኝተናል። ትኝት ብለን ነው እየቀለድን ያለ ነው። ብዙ እግዚአብሔር የሰጠን መክሊት አለ፣ ተኝተንበታል። ያን አልጋ ተሸክመው ነው እና ተሸክመውና ወዴት ውሰደው ነው? ወደ መንግስተ ሰማያት ይዘው ወደ ቤትህ ሂድ። ቤትህ ለምንድን ነው ወደ ቤትህ ሂድ ያለው? ይሄ ዓለም ቤታችን ስላልሆነ ነው። ቤታችን የትኛው ነው? ያኛው ነው ሀገራችን። ሁለተኛ አልጋህን ተሸክመ ሂድ። ሲሸከሙህ የነበሩትን ሰዎች ተሸከማቸው ማለት ነው አይደለ? ብዙ የተሸከሙን ሰዎች አሉ የሉም? የሉም አሉ። ጎረቤቶቻችን ተሸክመውናል። አልተሸከሙን? እናታችን ተሸክማናለች 9 ወር ከ5 ቀን በማህፀን። እንዲሁም ሳይወለድ ካለው ሸክም ይልቅ ተወልዶ የሚበጠብጠው ይብሳል። ነፍሰ ጡር ነው በጽንስ የበጠበጥ ነውን ተውት። ያ ይቅርና እኔ ህፃናት ተወልደው የምናሳያቸው መከራ ይሄን አሞኛል አንል፣ ዝም ብለን ማልቀስ ያመን። የዛን ጊዜ የከፈሉት መከራ እናቶቻችን ተሸክመውናል። አባቶቻችን ተዋርደው ትከሻቸው ደርባባ የነበሩት ጎብጠው ልጅ ለማሳደግ ከሰው በታች ነው። ተበድረው አበዳሪ ሲመጣባቸው መንገድ ሰብረው እየሄዱ ተሸክመው አስተምረውናል። በእውነት ተሸክመው ነው ያሳደጉን። መምህሮቻችን ተሸክመውናል። ካህናት ተሸክመውናል። ጎረቤቶቻችን ችለውናል። ጓደኞቻችን ችለውናል።
ወንድሞቻችን እህቶቻችን ተሸክመውናል። ሀገራችንም ተሸክማናለች አይደል? አልተሸከመችንም? ተሸክመናል። የተሸከሙህን ወዳጆችህን አሁን ደግሞ አንተ ምን በላቸው ነው? ተሸክማቸው ነው። አሁን እኛ አንድ ሰው ብዙ ጊዜ ተሸክሞን አንድ ቀን እሱ የወደቀለት እንግዲህ አንተን ነገር ያሳይም ብሎ ቁጭ እንላለን። ብዙ ዓመት ግን እሱ ተሸክሞናል። እግዚአብሔር ራሱ ስንት ዓመት ተሸክሞን አንድ ቀን እኮ አንዴ ቆንጠጥ ሲያደርገን ነው አኩርፈን የምንጠፋው። እና የቻሉህን ሰዎች አላቸው ነው። በአጠቃላይ ግን ምን ማለት ነው? እንዳንተ ደካማ የሆኑ ጎረቤቶችን ወይም ባልንጀራህን እንደራስህ ውደድ ማለት ነው ፍቹ። የወንድሞችን ድካም ቻል። ይሄ ማለት ምን ማለት ነው? ወይ ደግሞ ሌሎች ሰዎች አንተን እንደቻሉህ አንተም ደግሞ ሌሎች ሰዎችን ምን በል ነው? ተሸከማቸው ነው። ተሸከማቸው። የሆነ ሰሞን አንድ ሰው ይሸከማል። የሆነ ሰው ደግሞ እሱ ይደክምና አንተ ተሸክማል። ከሰው ጋር ስንኖር እንደዚህ ነው። ሰው እኮ ከሰው ጋር የመኖር ጥበብ ቢያውቅ ዓለም በብጥብጥ አትሞላም ነበር። ባለትዳሮች ሁሉ በአንድ እግሩ ቤታቸው የሚቆም ለምን ይመስላችኋል? ሁልጊዜ ወይ ተሸከሚ ምን የሚል ወይ ተሸከሚ ነው የምትል። እሱም መሸከም እንዳለበት የሚያስብ የለም። ገዳማት እሳ የሚበጣበጡት ለምን ይመስላችኋል? መነኩሴውስ ቢሆን ቀላል ነው እንዴ? መነኩሴስ ቢሆን ለምን ይመስላችኋል? ወንድሙን የሚሸከም የለም፣ እህቱን የሚሸከም የለም። ሲሸከሙት ደስ ይለዋል። ተሸከመ ሲባል ግን አያሳየኝናል። እንዲህ እኮ ድረስ ነው። ሰዎች ሲሸከሙት ግን ደስታው የሰው ዕዳ ሆኖ ሲኖር ደስታው ነው። አንተም ተሸከመ ደክሞኛል ሲባል ግን ወሩሮ መጣል። ይህ ምን ይሉታል? ሰው እንዲህ ሲሸከመ ደስ ካለ አንተም ተሸከመ። ስለዚህ ገላትያ ምዕራፍ 6 ቁጥር 3 ላይ ከእናንተ ማንም ቢሆን የወንድሞችን ድካም ምን ይበል ይላል? ይሸከም ይላል። የወንድሞቹን ድካም ይሸከም። ስለዚህ አልጋህን ተሸክመ ሄድ ማለት የወንድምህን አመል ችለህ ወዴት ነው? ወደ መንግሥተ ሰማያት ሂድ ነው። ይሄ ነው። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣና መጥቶ ሸክማችን አንከባሎ ትንሣኤና ሕይወት ነውና ሕይወትን ሰጥቶ በጸጋ ብርሃን ሸልሞ ሀዩ መላእክትን ሰጥቶ በመንግሥተ ሰማያት በግርማ መንግሥቱ ዘለዓለም ያለ ጨለማ ወደምናበራበት ሀገር ያገባናል። ወስብሐት ለእግዚአብሔር። ይቆየን።